ያምናው ድምቀት የደራሮ ትዝታው ሳይጠፋ ደግሞ ለዘንድሮ ከተፍ ብለናል ጌዲዮ ላይ ለደራሮ አኔ ኦኩኔ ዳጎ ጎተራችንን የሚሞላ የጌዲዮ ገብስ ዛላ ሲዘናፈል ማየት እንዴት ደስ ይላል። የእርጋ ጨፌ ቡና አጋም መስሎ ሲቆላ አውሮፓና አሜሪካ ያዛጋላ የባሌ ባህላዊ ዲሞክራሲያዊ ስርዓት ባለቤት የሆነው ምርቃታቸው መሬት ጠብ ማይል የጌዲዮ ጋዲቻ ሁማታቸውን ለተፈናቀሉ ወገኖቻችን መርቀው ይሰጣሉ። ስጦታና ፍቅራቸውን ይዛችሁ ደራሮን ድላ ላይ እናክብር። ሀገር በቀል ዕውቀትን በመሬት ላይ ጽፎ በባቦ ስርዓት የአካባቢ ጥበቃና የተፈጥሮ ሀብት እንክብካቤ መልክዓ ምድሩን ለምለምና ነፋሻማ አድርጎታል። ጌዲዮ የጌዲዮ አግሮፎረስትሪና ትክል ድንጋዮች በዩኔስኮ ሊመዘገቡ ዳር ደርሰዋል። ሀገሬ ብሎ የመጣው ዲያስፖራ ለኢንቨስትመንት በተመቻቸው ጌዲዮ ላይ ለልማትም ለደራሮም ተጋብዟል። እንዴት ነው ያው ለሰው እንዲዳረስ ምኑ ተነካና ሆፎ ጣልታ ወራሞ ኬቦ ኦጣ ላላቆ የጥራጥሬውስ ደራሮ ቡራቶ መጠጡስ ፋርሾ ቡልቡላ ቦካ አይ ሰንጋውስ በእነዚህ ሁሉ ታጅቦ ደራሮ ሲከበር ስመጥሮቹ አቡሽ ዘለቀ ያሬድ ነጉ አስጌድ እንደሾ ነዋይ ደበበና ሌሎች ጌዲዮን ያደምቋታል። የቋንቋና ባህል ሲምፖዚየም ታሪካዊ ቦታዎች ጉብኝት የኪነ ጥበብ ምሽት ስፖርታዊ ውድድሮች ከጥር 21 እስከ 27 ይካሄዳል። ጥር 28 ዲላ ላይ ድል ባለ ዝግጅት ደራሮ ይደምቃል። ጋቲ ነው ቀይ ፈተናዎቻችንን በመቋቋም ባህላዊ ሴቶቻችንን ማበልጸጋችንን እንቀጥላለን። አሜ ደራሮል ፌሳተ ዲላፈሞ አነኮነ ደገው የጌዲዮ ዞን አስተዳደር ጌዲዮ